السلام عليكم ورحمة الله وبركاته. أكم جرتوا بدتا كينيا في دعوة كينيا. وكارب ميدو مرة اللين بولد يعني جبت ريجو ما عرفوا جتني يجول لي كنتو ملاكتو من الأواجد أكم جتني هرأوا تقوشوا فجاتات جدنا قاعد أبقى فيجي الحمد لله جد ربك يجلس يفدي أسمع غرقلني يا دبرة في الديرت مجاومان تاكي عندي أنا الحمد لله إن دي مساعدين قبل مداتي أتي مال ما كان يسجل إنه جتا يسمى جتا لك يعني برانك سموتشوف ملي جتي كسر ليه تيقوا وجنمو يا دبرة الموديل تقول بيت مقايستين مقابرة نما جا نمنكون نما أكبوتهم قبل تقوي تيم تتقوى في بيكو دندا سنوان تعرف مو بتأم تركز على السودان ده والله سبعين نما كون وإسنا مديبه بقى أكو متبا سن أكو متقلشن ولا شيء يقولوا لكمي ملاقتي أبو بقى ترتيبت دبي أني واتكونا كنا رد مرتوف نجرات بربانا يعني كينيا كنا يا ده كنا رد رمان نجرات بربانا جدني دبي جيسو أما كيما في أصابني إتونا ما هبسني بريدة كنس قومات تقولت تجتة ياد كنس قومات تقولت تجتة ياد تقوليسو أنا جدوت يسمونا غرقلشني أكو مساد والله للأجار بيتي قرو الحمد لله رب العالمين قرب راحتني قلبين كرهات أبدي ربي حقلتهم الدنيا تكون بعدين متبا إيجمتشون قبا با إيجسكون قبل مديجرا الحمد لله رب العالمين شكرا نساقو أما مي يقول لك أنا مي وافد إنساني جريني كان رتي وان وجتني إنجرانا يدني تهوي كبان توكو برشول لفدو من نمال سيدني أوجيب لكن كيسافدو مرات وجرا سنة كيسا مي كم مان رتر ماش وكفد إكبانو اسم فندو تنغافدا ونوجن ترى أما مسنغر تاكي نرسي እንግዲህ ጠርቻለሁ መጥቶ ምን እንደሚሉኝ እንግዲህ አብረን እናያለን አቤት ኦዬ ወደ ወሰና ማሪ ብርዱ ፊት ነው ግን ብርድ ይበርዳል አዎ ትንሽ እውነት ነው ትክክል አይደለም ራስህ ረግጦ ውስጥ ነው ወይስ ምንድነው ያልኩት ብርድ አየሩ ተቀይሯል አሁን ዝናብ ሮብ ዘንቧል ዳመና ይወጡት ስለሆነ ቅዝቃዜ ይሰማል የጠባቸው ምክንያት ምንድነው ብትሉኝ እኔ እስከ ዛሬ ስራ ፈትቼ በተከሰተ ነገሮች ጊዜ ሰጥቼ ቁጭ ብያለሁ አሁን እንግዲህ ወደ ስራዬ ልመለስ እናንተ ከእንግዲህ ኢጻን አይደለም ሰው ልጅ 10 አመት ካለፈው ወዲህ ኢጻን አይባልም ብዙ ነገሮች ላይ ራሱን አቅርቦ ራሱን ለክፉና ደጉ ለይቶ እርምጃ መውሰድ ባይችልም 10 አመት ካለፈ ያቺ ህይወት ምን እንደሆነች ለይቶ ያቀዳል ገባብላችሁ ብዙ ነገሮች ውስጥ ማትታዩ ከሆነ ማቀዳዝባችሁ ማትለዩ ከሆነ እንጂ እቺ ህይወት ያለም ለጊዜያዊ ልጅ ትንሽ ታይባችኋል ያስባል ይጻልነት ከእንግዲህ አጠቃችሁ ነው ባንድ በኩል ስለዚህ እናንተ ወለታችሁ አሁን ያላችሁ ይቅድ ምንድነው እኔ በልኩን ይያለው ወደ ሀገር ለመሄድ እንትን ሆነ እሱን አስተካክልኝ ወደ ነው የምፈልገው እስከዛ ደግሞ የሚያቆየኝ ከሆነ እኔ ከመቀመጥ ደግሞ ስራ መስራት ፈልጋለሁ ምን አይነት ማንኛውም ስራ መስራት ፈልጋለሁ ሰው ቤት ገብቶ መስራት ዞሮ ሰው ቤት ሌላ ስራ አለ እንዴ አንቺስ ምን ትፈልጊያለሽ እኔ በሰራው ደስ ይላል ማማራት ፈልግም ግማሽ ቀን ሰዓት ማራለሁ ግማሽ ሰዓት ደግሞ መስራት እንዴት ነው እንደዛ አይነት ደግሞ እዚህ ትምህርት ለማ ማለት እንደዚህ አሁን ለምሳሌ አለ እዚህ 2 ሰዓት ወጫታለሽ ከቤትሽ ማለት ነው
ወደ 9 ሰዓት ወደ ቤት ትመለሻለሽ ከትምህርት ቤት ጋዊ ትምህርት ማለት አይ ዝም ብሎ የግል ተማሪ የሚያስተምር ሰው በገንዘብ የሚያስተምረኝ ሰው ግማሽ ሰዓት ይማራል እንዴው ደግሞ እዚህ ሀገር ስራ ተመላላሽ ሰው ቤት ከሆነ 2 ሰዓት ትወጫለሽ 10 ሰዓት ትገባታለሽ 10 ሰዓት ገብተሽ ባንፎኛን በመንሰራው ማለት ነው 10 ሰዓት ገብተሽ ምኑ ነው እንግዲህ የምትማሪ እዚህ ጋር ምን ጊዜ አምሮሽ እርፍት አርገንቶ ልብስሽን ቀይራሽ ያለው ነገር ቃምሳሽ ወደ ትምህርት የምትሄጂበት ሰዓት ምን ሰዓት ይኖርሻል ያው የጀመረ ወረብት ነው ዋን ነው ያላ ካንዲ የጀመረ በጣም ይላል ከናፉ አናካ ያደከት ስለሰው ማሳቴ ግማሽ አቁማው ለካን ታንገም አጭ በሩት ወጀቴ ተገንገለ ወደሞ ዋቶ ቆጦ በረችን ያው ተቀበል ሲጀመር ስላከሲጋ አንዱ አከሲት ያው ሳቲና ሲጀመር ማነብሮም ሳው ጉድቹ ባይወደ ምን ሳሰት ያፉር ያመን በረተ ግማሽ ተጠበቻው ለኔ ግማሽ በረተ ይገለልኝ ከናፉ ምን ወገሰ ተካን ተነን ዩኒቨርሲቲ ነው በየተረፉት ይችላል ይላል እሺ ከናፉ ማነብሬ ከንቱዋት ቆጦ ካንሲ ቆረችሽ ዋናን በረዱሳን ነፍለ ተቦደበት ዋን ጀቹ እንዲላም ትላኒ ኦፍዳንዳም ፈከኛ ዋናን ረተ ማቹ በርባሉ ትጅላፉ እንደቆደ ዋና በርባቹ ስለበለ ተበሩም ሰብቤ ከነረተሙ ዋና ተበሩም ዋናን በርባሉ ተቀበሉት እንጅለው ተያዳ ወጃስ ሞክስ ነው እሱ እንደኛም ይገለ ጋሪ ደማልኩ ተኛ ማሉጀና አማ ፈከኛ ማለተኛ ማናው ለሙ ዋና ገምቶ ኩንዱ በየነማ ከነከሰት ትላ በቃ ከናፋት ስኒዴም ተታለ ማልጎና ላይ መናክ ጀቹን ነን ዴም ሳከዱሪ ያደነቀ ወጂ ቶንታኔ አሱማ ከሰን ወጂ በርባዴ ሲኑፈ ታኤ ዋንቲ ቶኮ ዋንጅር ከናንድሮ ወጅ አካፍሚለ ደበስ ለቶ ወርጋ ጅርተኑ ጂአማ ከናት ከነመ ጀደም ታኤ በዘበዛ ጅራ ገርብያት ለገለጀ ከንያድ ያው ሙሪክተኑ ካንካቀ በፈጫፍቴ ዋንት ድንገል ተወጅራችሁ ዋት አከምትገልታ ከናፉ ግዴታ አይንስ ገራ ወጂት ማቹ መረጅራ ኦ ካነትሞ እስላማን ዝብጀት ማለት ከሰውተ ይሰኑ ዋረበት ዳጋሞ ባኢዋንዱ ፌዲ ከሰነራት ስለ ማቺሴ አንስ ገራ ከየተኩም ቀልብት ከየተኩም ምርቶ ወደደ ገሮጂ ያት ዲኑ በርባል አይ ያረጋሪ ደምይ አኩመጀት ወጃ እንወጅና እነተና ጠበታ ወጃ መርባደም የተምትረ ሰላም ታራንቺ ቆም እስከሚሄድ ድረስ ስራ ፈልግልኝ ብለናል የሚያቆየኝ ከሆነ ማለት ነው ለመሄድ አቀጣጫ ፈልግልኝ እስከ ፕሮሰሱ የሚያልቅልኝ ድረስ ደግሞ ስራ አስገብልኝ አለችው ሁለቱም ከመቀመጥ ሲጀመር ተቀምጠን ምንም እናመጣው ትርፍ ነገር አይደለም አንድ ጭንቀት ነው ሁለተኛ ደግሞ ብዙ ነገር አለ የሚያስጠላ ነገር ነው ሲጀመር ስለዚህ መንቀሳቀስ ለራስ ነው ስራ ፈልግ አንድ ላይ ማለት ማስቀድ ነው የምትፈልጊው እሺ ከዚህ ሁሉ ወይን ትምህርቱ ምረጪ ወይም ስራ ምረጪ እንጂ ሁለት ነገር እንደዛ ከደል ይላስ ችግር የለውም እኔ አንድ ልብ ወደ ስራ ያደላል አንድ ልብ ወደ ትምህርት ያደላል እዚህ ጋር የምትማሪ ምንም ኃይል አይደለም ማለት ነው ለነገ እኮ የትኛው እንትን አሳየው እኮ የሆነ አላል አንዳንድ ነገር ተጨማሪ አዎ አሁን ለምሳሌ እዚያው አንዳንድ ነገሮችን ነው እንጂ ዋልቃታ ፐርፌክት ሆነ አንችልም እዛ ጋር በቃ የሚያስፈልገኝ ነገር ስላለ እንደማድሮ ነው አሰብ طيب አንቺ ሆነ ብለሽ ወደ አገር መግባት አው በዛ በትርፉ ሰዓት ደግሞ ስራ መግባት አኖ እንደዛ ሳይሆን አሁን እንትኑ ፓስፖርቱ እንደጠፋ ሁለቱም ተቀልጿል እና እንዴት እንደምትሄድ አላውቅም ወደ አገር እንዴት እንደምትሄድ እንዳለብኝ አላውቅም ስፖርት በጣም አስቸጋሪ ነው እኮ ያ ነገር ደግሞ እስከሚያልቅ ድረስ ወይ ያው እንዴት እንደሆነ እስከመረጋገጥ ድረስ እዚህ ጋር ቁጭ ከምን ስራ ደግሞ መልካም ጥሩ ይሄም ደግሞ እንደሚያስበው አብሮ ተማክሮ የፈሱት ፈስ አይገባም ማለት ስለዚህ አሁን እንግዲህ አብሮ ከተማከሩ ሁሉ ነገር ቅርብ ይሆናል ሁሉ ነገር እንትን ይሆናል መንገድ መክፈቻ ይሆናል ከናፉ ወረቀት ደግሞ ቢኖረው በነጭ ወረቀት እንጀምርልሻለሁ
ነጭ ወረቀት አንድ ሰሞን ነበር አሁን የለም ያሉ ነው እንግዲህ ያላስተያይልሽ ለማንኛውም ከዚህ ሁሉ እንገባለን ስንል ደግሞ አንድ ላይ ብንገባስ አንድ የራስሽ ሰው ቢኖር አዎ ፕሮሰስ አቀጣጫ በባህር ቢሆን በምንም ይሁን ይፈልግልሻል አንድ አንቺ በባህር በስተቀርኩ በምን ይከደል በባህር በትንሹ አዞን ወደ በጣም አስቸጋሪ ነው እንደምታይ ነው ሰው ልጅ የተገለበጠ ያለቀ አንድ የራስሽ ሰው ወንድም ይሁን ሴት ጎንሽ መሆን አለበት እንድትተማመኑ ነው በሱም ነገ ከነገ አንድ ሳምንት ውስጥ ያልቃል ወረቃም ማስፈልግም እሱ ከሆነ እንደዛ ከተሸኘሽ ደግሞ አጋጣሚ ሰው የሚሄድ ሰው ነው የሚሄድ ሰው ካለ ነው እንጂ የሚሄድ ሰው ከነገር አዎ አንድ የራስሽ ሰው ውስጥ በቃ ትንሽ ሁኔታሽና አካባቢ ስትወርዱ ራሱ በቃ ይሄ ነገር ደርሶብናል እዚህ ቦታ ደርሰናል ደግሞ በሰላም ሀገር ደርሰናል ይሄ ነገር ደርሶብናል ምን ሰው አንድ ሰው ከጎንሽ ቢኖር ጥሩ ነው ብለን እዛ ዞን ላይ አንቺ ለቀኛ ቤት ውስጥ ቁጭ ብለናል ምን አምሮአለ እነሱ እኮ ነው አስበሽበት አሁን ለምሳሌ ለትንሽ እኛም እዚህ እኛም እኮ ዞሮ እኮ እኔ እንኳን እኮ የመሄዱ ፓስፖርት ነው የሚሄደው ነው ገባሽ እኮ ትንሽ ቆይተሽ ያው ሰርተን በቃ አንድ ላይ እስከዛ በምንም አንድ ላይ እንገባለን ነጭ ወረቀት እንኳን ቢኖር አሪፍ ነው በመኪና በጥያራ ስለምትሄድ እስከ አደን ትሸኛለች አደን ላይ ጥያራ ከገባች ምንም ማለት አይደለም ግን በዚህ በባህር ላይ ምን እንዴት አምነን እንደዚህ ገልባጣ ዞን ላይ ሰናገር ለምንሰል ገብተን ቤት እንቀመጣለን የባሰ እሷ የሄደችውና እሷ ያጋጠመታል ነገር ብትሆን እሷ ተስፋ ቆርጣይ ከዚህ ወጣች ይሻላል እነ በምን አምሮ ነው ወደዛ ተመልሰን ለመኖር ምን ይችላል ይሄ እኮ ነው የሚያሳስበው እስቲ አስቢበት እቺ ነገር ግን እምትችው ከሆነ ለአባትሽም ስልክ ይሁን ለወንድምሽም ይሁን ለእናትሽም ይሁን ከእናትሽ ነው የአባትሽ ስልክ ቢኖር አሪፍ ነው ይሰጣል እነሱ ለምን ያዘመጣው አይመስልኝ ነገር ባስዱም ራሱ አንድ ሰው የሚያቆት ማዳም እንኳን ይፈጥራል ቤተሰብ የመሰለ ነገር የለም ቤተሰብ ካዘነልሽ መላ አይጠፋም ወይ አንድ ወንድምሽ ወደዚህ ፓስፖርት አውጥቶ ለማላክ ይችላል ከሱ ጋር እንኳን ባህር ውስጥ ብትገቢ ይሻላል ለምን በቃ ወንድምሽ ነው ልኩፉሽና አይችልም አለካ ወጣቸው ለካላወጣቸው እንግዲህ ምንም ማለት አይደለም አይ ትንሽ ቆይ ዘዴን ፈጥራለን ምሉት መታወቃሽን ይዞ እንኳን ቢወጣ በትልቁ ባህር ምትች ያለሽ በመርከብ ትልቁ እስከዛ ድረስ ሁለታችሁን እንግዲህ አንቺ ትምህርት ቤት ብትገቢ ጥሩ ተስፋ ቆርጠሽ ሁለቱም ታስገዳለሽ ፍላጎትሽ ነው ኦኬ አንቺ ደግሞ ወደ ሀገርና እስከዛ ድረስ ወደ ስራ ይሄ ነው ምኞትሽ እንግዲህ ይሄ ነው ጥሩ ሀሳብ አመጣችሁ ሰው አንድ መስመር ላይ ካልተመራ ምንም መኖር አይቻልም እኔ ቁጭ ብዬ ጭንቅላት በቃ ተደውኬች ሰሞን ግራ ገብቶኝ ዝብያስ ለሐሳብ ራስን ሰጥቼ ሰው አስጠልቶኝ ብቻዬን ቁጭ ብዬ ምጨናነቅበት እቺ ናት እነዚህ ልጆች ቁርጥ ያለው ነገሮች ለኔ አብራርቶ ራሳቸው ማርቶ ለመኖር ይችላሉ ወይስ አይችሉ ወይስ ምን ማድረግ ይችላሉ እንኳን በኋላ ቁጭ ብዬ እንደዚህ ለመቀመጥ ይሆናል ወይስ ጥያቸው ደግሞ ስራ መግባት ይችላሉ በምን አምሮዬ ያልኩ ራስን በቃ ጥያቄ አቅርቤ ራስን ያሰናነኩ ነበር ይሄ ለማለታቸው ነው ደስ ብሎኛል አንቺም ስራ ትገባለሽ እንዳቀምሽ አንቺም ስራ ትገባለሽ ባክሽ ከዛው ደግሞ አላህ አለው እንግዲህ ፈላጭ ቆራጭ እሱ ነው እንደምንለው ነው ቤታችን ያለው ነገር አሁን የሆነ ሰውዬ ሲደውልለት በሩ እኔ መጥቼ አስተካክለሻለሁ አለኝ ከደጎዳ ማን መቼ ነው ሰኞ ዛሬ ምንድነው አዶጅሬ ነው አይደል ነገ ማክሰኞ ነው አይደል ዛሬ ሰኞ ነው ነገ ማክሰኞ ኢንሻአላህ ነገ መጥቶ ካስተካከለልኝ ያስተካከለልኝ ደወልኩትና ምናልባት ደግሞ ይሄ ሰውዬ መጥቶ በመካከል ከረበሸኝ ትቼ ወጥቼ ብዬ በጣም ሐሳቡ ገባኝ
አይታወቅም ይሄ ሰውዬ የሆነ ጨበርባር ነገር ነው እዚቹ ጥሩ ሰው ይሆናል እዚቹ ግልብጥ ብሎ ሌላ ጸባይ ያመጣል እኔ በወጣው ሰዓት እንደባለፈው ቁልፍ ኮፒ አርጎ በኪስ ከያዘ አይታወቅም ወድ ልጅ ነው ይሄ ነው ቃይ 4 ቀናት ደጅ ቆይቶ መጣ ምን ተማክሮ ምን አስተካክሎ መጣ አላውቅም ስለዚህ ይሄን ቤቱም ቁልፍ ሳልቀይር ስራ መግባት እናንተም ወዳውዲ ለማምራት አልችልም አይ ሲጀመር አንቺ ስራ ምትገቢ አንድ ቤት ቁልፍ ተቀይሮ መሆን አለበት የውጭም ራሱ አሁን ማይቀየር ከሆነ ችግር ነው እኔ አላምንም አሁን ሰውዬ አበደለ አላምንም ሰውዬ ሲጀመር መንፈስ ነገር አለው ከመሬት ስም ነው መሰለኝ ቋፍ ያረግም አይሰማም እኔ ሲገባም ሲወጣም አላየውም ሲጀመር ይሄ በቀደም ለሰው የበራሴን ያስጨናነኩ ነበረችን ሰሞን እቺን አስባለሁ አሁን ለሱ ስደውል እንግዲህ ከነጎዳ እስቲ ነገ ከመጣልኝ የውጭም በሩም የውስጡም አስቀይሬ እንትኑን ገዛለሁ ልብ ገዛለሁ የቤቱ አስቀይሬ በአንድ ልብ እናንተም ወደ ስራቸው መርጬ ከሰውቱ ስራዬ ገብቼ መስመሬ የሆቴል ልመራ ብዬ ነው ማስበው ለቦታቸው መናገራቸው በጣም ጥሩ ነው አላ እንግዲህ ሐሳባችንም ላለን ነው ምለው ያለው ደረጃ ይሄ ነው እናንተ ሐሳባችሁም እንግዲህ ይሄ ከሆነ በጣም አሪፍ አሁን ይሄን ሐሳብ ራሱ አቀበሽኛል ሰብሰብ አድርገሽኝ ለጠየቅሽን በጣም ነው እኛ ነበር እንዲህ ምን ብለን መጠየቅ የነበረብን እኛ አረ ባክሽ ምንድን ነው የምትጠይቂው ነው አመሰግናለሁ ምናምን የምትይው እኔ ማንቺን ተመስገን አለብን ማለት እኛ ጠርታ ሰብስባል ምን አወራን ሲጀመር ነው አመሰግናለሁ የምትይው እንዴ አሁን አላወራንም እንዴ ሰምሪ ወረች ነው ምን አወራን ስራ ነው ወይስ ትምህርት ነው የምትፈልጊው የምን ስራ የምን ስራ አሁን የጠየቅካችሁ ምንድነው የጠየቅሽው ምን ይወሽ ነው እንዴ እኔ ያስፈራሽኝ ነው እኔ ቆጭ ልጅ አለምናቱ ወላሂ በይደቀም ትቀየኝ እኔ ምንም ነገር የሰማሁት ነገር የለም እናንተ ምንድነው ወሰምተሽን ምናምን አመሰግናለሁ ስትይ ነው የሰማሁት ምን እንደው ያኔ አሁን እኮ ነው እንዴ ያልሽው አሁን እኔ ልጅ አዛዝረች ነው እናት ለመናገር ከሆነ ምን ይዛታል እኔ ምን እንደሆነ ግራ ገብቶኛል እኔም ግራ ያጋባሽ ነው እና ምን ይሆናችሁ ነው ሲጀመር ያጋባችሁ እንዴ ታረጋለች ወደኋላ እኔ አሁን ኢትዮጵያ ሄዳለሁ በማን እንደምማከር ግራ ገብቶኛል አይደለም ኢትዮጵያ ሄዳለሁ ስራ ገባለሁ ምናምን ብዬ ነበር አሁን አላልሽም እንዴ ጠይቀው አንቺ ፍላጎትሽ ምንድነው ስልሽ አገር አስገብኝ እኔኛ በዛ ላይ ደግሞ እስከዛ ፕሮሰሱ እስከሚያልቅልኝ ድረስ ስራ አስገብኝ አልሽ እቺ ግማሽ ሰዓት ስራ አለች አሁን እኔ ያላወራ ነው አንቺ አለሽማ ያንቺ ፋንታ ነኝ አልኩት አይደል በቃ ሊሆን ይችላል እቺ ያማታ ተስተላ ዛቦ እንዴ ምን ይሆንሽ ነው ምን በጣም ያነደርሽኝ ነው አሁን ያሰባረቀሽን ጭንቅላት የምትበጠብጠኝ እሷ ናት ታዩ እንደፈለጋችሁ ትሁን አትጩበት አይደለም ምንም ማረግ አንችልማ ቆይሽ እያቆምሽ ተናገረች እኔ አሁን እኔ ኮቻ ያንጨናነቅበት ነበር ይሄ ነገር እቺን ሰሞን ግን አሁን እናንተን አካፈልኩት እኔ መጨረሻ ላይ አመሰግናለሁ ስትይ ነው እንትን ያልኩት ይሄን ነገር አመጣችኝ ቆይ አንቺ ጭንቅላትሽ ትክክል ነው እንዴት ነው የተመታታ ነገር ምንድነው ምንም የለም ኖርማል ነሽ ጭንቅላትሽ የተመታታ ነገር ምንድነው አለች አሁን አይደል በቃ ያኔ ሰው ድሮ ታዲያ ቀጥቅጦ ደንበደም ያደረገ ድሮ ላይ የሚመጣ ነው እንዴ እሱን እንዴት አስተዋወሻው አሁን ያወራውን ሳታስተውሽ እሱን እንዴት ልታስተውሽ ይችላልሽ ሁለተኛ ደግሞ አንቺ ሄዳለሽ መሄድ ሳትፈልጊም ኢትዮጵያ እኔ መሄድም አልፈልግም አላልኩም እንዴ መሄድም አትፈልጊም አላልሽማ በጣም ትቀልጃለሽ እሺ ለኔ ካልሽ መሄድም አለመሄድም መፍትሽ ነው ሰራሽም አልሰራሽም መፍትሽ ነው አይመለከተኝም ደግሞ ትቀልላለሽ እንዴ ባሬ እንዴ አንቺ ምንድን አሁን ያወራውን አሁን አላወራንም እሺ ምን ነው ማዘር ሼካው ሰዶትች ልትጠይኛ ያማታል አይደል አዎ ትክክል ነው አዎ ያምሻል ሼካ ጋር ወስደሽ እኔ ታማሚ አንቺ ታማሚ አንቺ ነሽ እሷ ጤነኛነት ኖርማል ቃላው ላይ ነው የሚቆመው አንቺ ነሽ ወና ባሽ አሁን ይሄን ሁሉ እኮ እኔ አንቺን በማም እያመዘገንኩ ያለ ነው አይደል እንደዚህ ወይስ አንቺ ያልታወቀ አሁንም አልዳርሽም ካልዳርሽ ተናገሪ ወደናትሽ ሂጂ በቃ እንዴ ዋይ ለምንድን ነው የምሄደው ምኞት ምንድነው ያልሰማሁት ያወራችሁትን እንደ አዲስ ሁሉም ነገር ለምንድን ነው ያወራው እንደ አዲስ ወደ ኋላ ተገልብጣል ምን መጣ
ታህት አትጅበት ተ خلاص ጨጓራዬ እየተቃጠለ ነው ያለው እንደዚህ ዲዮን ነው ያለው እሺ ወተት ተጫው አሁን ያቃዘቅዘሽ ነገሩን ተይና እውነቷ ነው ታላስ እኔ ድሌ ነው ምንም ማድረግ አልችልም እውነት ለመናገር ከሆነ አሁን ጮኩበትም የባሰ ወይን ጭንቀት ውስጥ ትገባለች በቃ እሺ ቢቷትም ቆይ ምርሽ ራጋብተኛ አንቺ ምርሽ ነው ያወራነው የረሳሽ ጭንቅላቴ ወዴት በቃ ወይ ቢዝነስ ተጦሩኝ ያወራታችሁ አናል እኮ ነው ጭራሽ አረኛ በማርኛ ላንቺ ብለን እንደውም በአማርኛ ነው ያወራነው ምንት በቃ ነው ያናቀም ምን እንዳላችሁ አሰሙ ይሄ አላህ ይሁዱ ማዘር በጣም አመሰግናለሁ ነይ ጋዲሴ አንቺ ምንድነው የምትጫወቺው ብሎላት ለምናገር ከሆነ አመሰግናለሁ በጣም ስራውና እንደምፈልገው ነው ምን አሁን ያወራችሁት ነው ሁሉንም አውቄ ነው ያልኩት አውቄ ነው እንዴት አውቄው ስትይ ሁሉንም ሰምቻለሁ አመሰግናለሁ ማለት አይ አመሰግናለሁ ስትል አውቄ ነው እንትን ያልኩት እሷን ለመናደድ ፈልገሽ ነው እኮ ግራ አጋባሽ እንትን ለመናደድ ነውና ስራውን እንፈልጋለን እናመሰግናለን እንግዲህ ነገ እንደምንገባ ተስፋ አደርጋለሁ ስራ ኢንሻአላህ ለማንኛውም ቻው አላህ በሰላም ያሳድረን እንግዲህ እንደምታውት ነው ምንም ማድረግ አልችልም እውነት ለመናገር ከሆነ ወላሂ እቺን ሰሞን እንግዲህ እንደ በፊት እንዳወራሁት ነፍስን ያስጨናነኩ ነበር አሁን እቺ ልጅ አሁንም ይሄው እናንተ ፍለፊት እንደጠየቁት አሁን አዎ እኔ ፍላጎቴ አገር መግባትና እስከዛ ድረስ ስራ ፈልግልኝ ስራ ገባለሁ ያለችኝ ነው ተገልብጣ ደግሞ እኔ አልሰማውም ምንም ያልሽው ነገር የለም ምንድነው ምስጋና ምልሽ ያለች ነው ያመታተ ነገር ነው የሷ ንግግር እኔ ግራ ጋብቶኛል ወላሂ እኔ ሌላ ምንም ያስጨናንቀኝ ነገር የለም እውነት ለመናገር ከሆነ ወላሂ ቃል ላይ አትቆምም እኔ ጭንቅላቷ ችግር ላይ እንትን ይሁን ጭንቀት ላይ ሆኖ ይሁን ወይስ ደግሞ አውቃታ ወናብደኝ ይሁን ምን እንደሆነ ግራ ያጋባችኝ ነው አለው እንደምታው ነው እንግዲህ አላህ ከሩን ያርግልን እንግዲህ ከተመቸኝ እቺን ቪዲዮ ለቃለሁ ኢንሻአላህ ሀማ ቪዲዮ ብራት ወልት ዴቡንቲ ናጋና